መልእክተኛው አለይሂ ሰላቱ ወሰለም ቀብር ሊሾ እንዳይደረግ እንዲህ ተስተካክሎ በሲሚንቶ ወይም በመሰል ነገር እንዳይሰራ፣ እንደዚሁም ደግሞ ማንም ሰው በቀብር ላይ እንዳይቀመጥ ውስጡ የተቀበረ ሰው እስካለ ድረስ ያው ምንም ቢሆን ሞት የሆነ ራሱን የቻለ መልእክት ያለው ነገር ነውና ክብር ያስፈልጋል። በዚያ ቦታ ላይ መቀመጥ ይከለከላል ካሉ በኋላ የመጨረሻው ደግሞ ወአን ዩብና ዐለይሂ በዚያ ላይ መገንባቱም የተከለከለ ነው ማለት ነው። ስለዚህ እንደሚታወቀው መልእክተኛችን አለይሂ ሰላቱ ወሰለም በቀብር ላይ መገንባትን እጅግ በጣም አትኩረት ሰጥተው ከልክለዋል። ምክንያቱም ይህ ቀብር በዚህ መልኩ ቦታው ከፍ ብሎ ሰዎች ሁሉ የሚያዩትና በዚያም ላይ ሲተላለፉ የማንነቱን ጉዳይ የሚያነሱ የሚጠያየቁ ሲሆን የተቀበረው ሰው ከሌ ነው ከተባለ ለዚያ ከጊዜ በዛትም ወደ አምልኮ እንዳይሻገሩ ያንን ሰው እንዳያመልኩ ያሰጋል እና ይህንን ስጋት ለመቅረፍ ሲባል መልእክተኛው አስቀድመው የዚህን ነገር መነሻዎች ሊሆኑ የሚችሉ ነገሮችን ሁሉ ከልክለዋል ማለት ነው። እንደዚሁም አሁንም አልኢማም ሙስሊም በሰሒሓቸው እንደዘገቡት አቡል ሀያጅ አልአሰዲ ምን ይላሉ? አሊ ብን አቢ ጣሊብ ምን አሉኝ? መልእክተኛው እንድሰራ የላኩኝ ነገርን እንድትሰራ ልዘዝህ ወይ አሉት። አሊ ግን እንደ ተወካይ ይህን ነገር እንዲያስፈጽም ሲልኩት ምን አሉት? አላ ተደዓ ቲምሳልን ኢላ ጠመስተህ፣ ሐውልትን ማለት ህይወት ያለውን ቅርጽ ይዞ የተሰራ ሐውልትን ሳታጠፋ እንዳታልፍ። ህይወት ያለው የሚባለው በእኛ በሸሪዓ አገላለጽ ሩህ የተነፋበት ማለት ነው እንጂ ለምሳሌ አታክልት ያው በሳይንስ ህይወት አላቸው ሊባል ይችላል። ግን ቁም ነገሩ ሩህ የተነፋበት ወይም ውስጡ ህይወት በዚህ ቋንቋ ወይም ገለጻ መሰረት የተሰራበት ለማለት ነው። እንዲህ አይነት ይዘት ኖሮት የተሰራ ሐውልትን ሳታጠፋ እንዳታልፍ። እንዲሁም ወላ ቀብረ ሙሽሪፈን ኢላ ሰወይተህ፣ ከፍ ያለ ከተገቢው በላይ ዑለማዎች በአንዳንድ ሐዲሶች ላይ ተመስርተው አንድ ስንዝር ያህል ይፈቀዳል ብለዋል። ከዚያ በላይ ከፍ ያለን ቀብር ሳታፈርስ እንዳታልፍ አሉት። ስለዚህ ይህ ቀብር ምንም እንኳን የጥሩ ሰዎች መቀበሪያም ይሁን የማንም ቢሆን ከተፈቀደው በላይ ከፍ ተደርጎ መሰራቱ መከልከሉ ይህንን ያሳያል። እንደዚሁም በሚታወቁት በርካታ ሐዲሶች ላይ መልእክተኛው አለይሂ ሰላቱ ወሰለም በተለይ ሊሞቱ ሲሉ አደራ ያስቀመጡበት ርዕስ ነው። ለዐነ አላሁ اليهود والنصارى اتخذوا قبور انبيائهم مساجد ብለዋል። ጁንዱብ ብን አብዱላህ የሚያስተላልፉት ሐዲስ ላይ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ከሞታቸው 5 ቀናት በፊት የሚከተለውን ሲናገሩ ሰማኋቸው ይላል ከማብ ሰሒህ ሙስሊም። ምን አሉ? አላ ወኢነ መን ካነ ቀብለኩም ካኑ የተኺዙነ ቁቡረ አንቢያኢሂም ወሳሊሒሂም መሳጅድ አላ ፈላ ተተኺዙሃ መሳጅድ ፈኢኒ አንሃኩም ዐን ዛሊክ ይላሉ። ከእናንተ በፊት የነበሩት ሰዎች የነቢያቸውንና የደጋግ ሰዎችን መቃብር እንደ መስጂድ አድርገው ይገነቡት ነበር፣ የአምልኮ ቦታ ያደርጉት ነበር ማለት ነው። ልብ በሉ፣ በእነዚህና ቀደም በጠቀስኳቸው ሐዲሶች ላይ ሁሉ እነዚህ ሰዎች ቀብር ውስጥ ያሉትን ሟቾች የሚያመልኩ ሆነው አይደለም። በዚህ ርዕስ ውስጥ እስካሁን ምንም አይነት መረጃ ማቅረብ አልጀመርንም። ምክንያቱም ቁም ነገሩ እንኳን ቀጥታ ሌሎችን ማምለክ ይቅርና ሌሎችን ለማምለክ በር ሊከፍት የሚችል ተግባር እንኳን መከልከሉን ለማሳየት ነው። ምን ያህል ሸሪዓ በዚህ ጉዳይ ላይ አትኩሮት እንደሰጠ ለማስረገጥ ነው ማለት ነው።